Hey what's up guys እንኳን ወደ PPT አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዛሬው ቪዲዮ ላይ የዘጠነኛ ክፍል ኢኮኖሚክስ ዩኒት 2 ፓርት 3 ይዤላችሁ ቀርቤያለሁ። እንግዲህ ባለፈው ቪዲዮ ስለ ኦፖርቹኒቲ ኮስት እና ፕሮዳክሽን ፖሲቢሊቲ ከርቭ ኢንትሮዳክሽን ፓርቱን አይተን ነበር። በዛሬው ላይ ደግሞ ከዛ የቀጠሉትን ስፔሻሊ ስለ ፕሮዳክሽን ፖሲቢሊቲ ከርቭ ምንድነው የሚያሳየን የሚሉትን ነገሮች በደንብ እናያለን። ከዛ በመቀጠል ፕሮዳክሽን ፖሲቢሊቲ ከርቭ እና ኢኮኖሚክ ግሮዝ ያላቸው ግንኙነት ምንድነው? አንድ ሀገር አደገች ሲባል ወይም ደግሞ ኢኮኖሚዋ ዴቨሎፕመንት አሳየ ሲባል በፕሮዳክሽን ፖሲቢሊቲ ከርቭ ላይ የሚያመጣው ለውጥ ምን አይነት ነው የሚለውን እናያለን። ከዛ በተጨማሪ ኦፖርቹኒቲ ኮስትንም ልክ እንደዛው ካልኩሌት እያደረግን በግራፍ ምን ሰራይናል ማለት ነው። መጨረሻ ላይ the major economic problems የሚባሉት እነዚህ the major economic questions what to produce how to produce እና for whom to produce የሚሉት ዋና ዋና የማይክሮ ኢኮኖሚክስ ፕሮብሌሞች ናቸው እና ስለነሱ ምንነትና አስፈላጊነት ምን አይናል ማለት ነው። ስለዚህ በዛሬው ቪዲዮአችን ላይ እነዚህን ሶስቱን ኮንሰፕቶች በጥልቀት ከቨር ለማድረግ እንሞክራለን። ከዚህ በፊት ዩኒት 1 ላይ ዩኒት 2 ላይም ያሉትን ቪዲዮዎች ያላያችሁ ልጆች መለስ ብላችሁ ማግኘት ትችላላችሁ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እስቲ ወደ ቪዲዮ እንግባ። ስለዚህ the production possibility curve or the production possibility frontier is used to describe the three main important concepts in economics: the concept of scarcity, choice and opportunity cost። ስለዚህ ይሄንን ፒፒኤፍ በመጠቀም እነዚህን ሶስቱን ነገሮች መግለጽ እንችላለን። የመጀመሪያው the concept of scarcity ነው። Even if the society employs all of its resources and uses them potentially or optimally, it cannot produce an infinite number of output። ምንም እንኳን ሶሳይቲው ያለውን ኢኮኖሚክ ሪሶርስ በሙሉ ማክሲመም አማውንቱን አውጥቶ ቢጠቀም ኢፊሽንትሊ ቢጠቀም ኢንፋይናይት ነምበር ኦፍ ወይም ደግሞ አንሊሚትድ የሆነ አውትፑት ፕሮዲውስ ማድረግ አንችልም። ምክንያቱም ሁልጊዜ ለፕሮዳክሽን የምንጠቀማቸው ሪሶርሶች ሊሚትድ ስለሆኑ ሊሚትድ በሆነ ነገር ደግሞ ተጠቅመን አንሊሚትድ የሆነ ነገር ኢንፋይናይት የሆነ ነገር ማምረት አንችልም ማለት ነው። ሶ ዜር ኢዝ ስኬርሲቲ ኦልዌይዝ። ሁለተኛ ዘ ኮንሰፕት ኦፍ ቾይስ ነው። ዘ ኮንሰፕት ኦፍ ቾይስ ኤኒ ሙቭመንት አሎንግ ዘ ከርቭ ዲኖት ዘ shift in preference ይላል። አሁን ከርቭ ላይ የምናደርገው ማንኛውም እንቅስቃሴ ምንድን ነው የሚያሳየን? የቾይዝን መለዋወጥ ነው። ለምሳሌ ፖይንት ኤ ላይ ተመልከቱ። ፖይንት ኤ ላይ ምንድን ነበር ያለው? 500 ሜትሪክ ቶን ኦፍ ፉድ እና 0 ኮምፒውተር ነው የሚመረተው። ከዛ ፖይንት ቢ ላይ ስንመጣ ምን ሆነ? 420 ሜትሪክ ቶን ኦፍ ፉድ እና 500 ኮምፒውተር። ስለዚህ እዚህ ጋር የቾይዝ ለውጥ እናያለን ማለት ነው። ምክንያቱም መጀመሪያ ኢኮኖሚው 500 ሜትሪክ ቶን ኦፍ ፉድ ለማምረት ነበር የመረጠው። ከዛ በኋላ ይሄን ተወና ደግሞ ፍላጎቱን ወይም ምርጫውን ወደ ምን ሽፍት አደረገ? ወደ 420 ሜትሪክ ቶን ኦፍ ፉድ እና ወደ 500 ኮምፒውተር። ሶ ኤኒ ሙቭመንት አሎንግ ዘ ፕሮዳክሽን ፖሲቢሊቲ ከርቭ ኦር ዘ ፕሮዳክሽን ፖሲቢሊቲ ፍሮንቲር ሾውስ ዘ ቼንጅ ኢን ቾይስ። ስለዚህ እዚህ ከርቭ ላይ የምናደርገው ማንኛውም እንቅስቃሴ ከቢ ወደ ሲ፣ ከሲ ወደ ዲ፣ ከኢ ወደ ኢ፣ ከዲ ወደ ኤ ብንመጣ ምንድነው የሚያሳየን? የቾይዝን ወይም ደግሞ የምርጫን መለዋወጥ ነው ማለት ነው። ሶስተኛ ዘ ኮንሰፕት ኦፍ ኦፖርቹኒቲ ኮስት ነው የሚገልጽልን። So when the economy produces on the production possibility curve or the production possibility frontier, producing more of one good necessitates sacrificing some of another as reflected by the PPF downward slope። ስለዚህ አሁን ሁልጊዜም ኦፖርቹኒቲ ኮስት ማለት አንድን ጉድ ለማምረት ሳክሪፋይ የምናደርገው የሌላኛው ፕሮዳክት ወይም ደግሞ የሌላኛው ጉድ መጠን ነው ብለናል። ስለዚህ አንዱን እኛ የምናመርተውን ወይም ደግሞ የመረጥነውን ጉድ በጣም በብዙ ኳንቲቲ እያመረትን በመጣን ቁጥር በዛው ልክ ሳክሪፋይ የምናደርገው የፕሮዳክት መጠንም የሌላኛው ፕሮዳክት መጠንም የቀጣዩ ቤስት ምርጫችን መጠንም በጣም እየቀነሰ ነው እየጨመረ ይመጣል ማለት ነው። ሶ ይሄንን ደግሞ ምንድነው የሚያሳየን?
የፒፒኤፍ ዳውንዋርድ ስሎፕ መሆኑ ማለት ነው። ስለዚህ ሪሌትድ ቱ ዘ ኦፖርቹኒቲ ኮስት ዊ ሃቭ ኤ ሎ ኖን አስ ዘ ሎ ኦፍ ኢንክሪዚንግ ኦፖርቹኒቲ ኮስት። ዘ ሎ ኦፍ ኢንክሪዚንግ ኦፖርቹኒቲ ኮስት አለ። ይህ ዘ ሎ ኦፍ ኢንክሪዚንግ ኦፖርቹኒቲ ኮስት ምንድን ነው የሚለው? ዲስ ሎ ስቴት ዳት አስ ዊ ፕሮዲውስ ሞር ኤንድ ሞር ኦፍ ኤ ፕሮዳክት ዘ ኦፖርቹኒቲ ኮስት ፐር ዩኒት ኦፍ አዲሽናል አውትፑት ኢንክሪዝ። አሁን የምናመርተው ፕሮዳክት መጠኑ እየጨመረ በመጣ ቁጥር በዛው ልክ እሱን ለማምረት ደግሞ ሳክሪፋይ የምናደርገው የሌላኛው ፕሮዳክት መጠንም እየጨመረ ነው የሚመጣው ማለት ነው። ለምሳሌ ወደ ግራፉ እንመለስና አሁን ኢኮኖሚው 500 ሜትሪክ ቶን ኦፍ ፉድ ሲያመርት 0 ኮምፒውተር ነበር የሚያመርተው። አሁን 500 ኮምፒውተሮችን ለማምረት ምን ያህል ፉድ ነው ሳክሪፋይ ያደረገው? ተመልከቱ፣ ምን ያህል ፉድ ነው ሳክሪፋይ ያደረገው? ከ500 ወደ ስንት ነው የመጣው? ወደ 400 አይደለ? ስለዚህ 500 ሲቀነስ 420 ስንት? 80 ሜትሪክ ቶን ኦፍ ፉድ ሳክሪፋይ ያደርጓል። ምን ያህል ለማምረት? 500 ኮምፒውተሮችን ለማምረት ፖይንት ቢ ላይ ማለት። ከዛ ወደ ፖይንት ሲ ሲሄድ ደግሞ ልክ እንደዛ አሁን ከፖይንት ቢ እስከ ፖይንት ሲ ያለው ዲፈረንስ 500 ኮምፒውተር ነው። ፕሮዳክሽኑን የጨመረው በ500 ኮምፒውተር ነው። ግን መጨረሻ ፖይንት ሲ ላይ ያመረተው ስንት ነው? 1000 ኮምፒውተር ነው። ግን እዚህ ጋር ሳክሪፋይ ያደረገው ምን ያህል ነው? ከ420 ሜትሪክ ቶን ኦፍ ፉድ ወደ ስንት ነው የመጣው? ወደ 320። ኦልሞስት በ100 ሜትሪክ ቶን ኦፍ ፉድ ነው ሳክሪፋይ የተደረገው። መጀመሪያው ላይ አሁን ተመልከቱ ስንት ነበር? 80 ነበር መጀመሪያው ላይ። ግን እዚህ ጋር የተመረተው 500 ኮምፒውተር ነው፣ እዚህ ጋር የተመረተው 500 ኮምፒውተር ነው። ሳክሪፋይ የተደረገው መጠን ግን እዚህ ጋር 80 ነበረ፣ እዚህ ጋር 100 ይሆናል ማለት ነው። ወደዚህ ስንመጣ አሁን የኮምፒውተር ፕሮዳክሽን ወደ 1500 ጨመረ። የዚህኛው ደግሞ ከ320 ወደ ስንት መጣ? ወደ 180 መጣ። ወደ 180 መጣ ማለት ነው። ስለዚህ አሁን እዚህ ጋር ከ420 ወደ 320 ሲመጣ 100 ሜትሪክ ቶን ኦፍ ፉድ ነበር ሳክሪፋይ ያደረገው። እዚህ ጋር ግን ኦልሞስት ወደ 140 ሜትሪክ ቶን ኦፍ ፉድ ነው ሳክሪፋይ ያደረገው። ዘ ሴም አማውንት ኦፍ ኮምፒውተር ለማምረት እዚህ ጋር 500 ነው የሚያመርተው፣ እዚህ ጋር 500 ነው የሚያመርተው። ከ1500 ወደ 2000 ለመሄድ ስንት ነው የፈጀበት? ከ180 ወደ 0 ነው የመጣው። ኦልሞስት 180 ሜትሪክ ቶን ኦፍ ፉድ ነው ምን ያደረገው? ሳክሪፋይ ያደረገው ማለት ነው። ይሄንን ነው ዘ ሎ ኦፍ ኢንክሪዚንግ ኦፖርቹኒቲ ኮስት ማለት። ኦፖርቹኒቲ ኮስት እንዴት ነው ካልኩሌት የምናደርገው? ኦፖርቹኒቲ ኮስት ካን ቢ ማቴማቲካሊ ዊ ካን ካልኩሌት the opportunity cost by using the formula the amount of sacrificed good divided by the amount of good gained። ስለዚህ አንድን ፕሮዳክት ለማምረት ሳክሪፋይ ያደረግነው የፕሮዳክት መጠን ሲካፈል ላገኘ ነው ማለት ነው። ስለዚህ አሁን እዚህ ጋር ከኤ ወደ ቢ ወደ ሲ ወደ ዲ ወደ ኢ ስንመጣ ሳክሪፋይ የምናደርገው የፉድ ወይም የምግብ መጠን ምን እያደረገ ነው የመጣው? እየጨመረ ነው የመጣው። ይሄው እዚህ ጋር በ100 ከዛ በኋላ እዚህ ጋር በ80 በ100 ከዛ እዚህ ጋር በ140 እዚህ ጋር ደግሞ በ180 ማለት ነው። ይሄንን ነው the law of increasing opportunity cost ነው ማለት ነው። ስለዚህ የምናመርተው ፕሮዳክት ቫልዩ እየጨመረ በመጣ ቁጥር በዛው ልክ ሳክሪፋይ የምናደርገው የሌላኛው ኔክስት ቤስት ኦልተርኔቲቭ ቾይስ ቫልዩ እየጨመረ ነው የሚመጣው ማለት ነው። ስለዚህ ኦልዌይስ ኦፖርቹኒቲ ኮስት ኢንክሪዝ ዌን ዊ ፕሮዲውስ ሞር ኦፍ ዋን ጉድ ቢኮዝ ኢኮኖሚክ ሪሶርስስ አር ኖት ኮምፕሊትሊ አዳፕታብል ቱ ዘ ኦልተርኔቲቭ ዩዝስ ይላል። ስለዚህ አሁን ዜር ኢዝ ስፔሻላይዜሽን ኢፌክት ብለናል ቅድም ላይ የፕሮዳክሽን ፖሲቢሊቲ ከርቭ ወይም ደግሞ ፕሮዳክሽን ፖሲቢሊቲ ፍሮንቲር አሰብሽን ላይ ስናይ ዜር ኢዝ ስፔሻላይዜሽን ኢፌክት። ስለዚህ የምንጠቀማቸው ሪሶርሶች ምንድነው እንትን ላይ ሆን ይችላሉ የምንጠቀማቸው ሪሶርሶች ለሁለቱም ፕሮዳክቶች እኩል አዳፕቲቭ ላይሆኑ ይችላሉ፣ እኩል የሚመቹ ላይሆኑ ይችላሉ። ስለዚህ ግዴታ ለአንዱ ፕሮዳክት ሞር ስዊቴብል ናቸው ማለት ነው።
ሶ ፕሮዳክት ስንቀይር ደግሞ ከአንዱ ፕሮዳክት ወደ ሌላው ፕሮዳክት ሽፍት ስናደርግ ሪሶርሱ ልክ ያኛውን ፕሮዳክት ለማምረት የምንጠቀመውን ያህል ወይም ደግሞ ዩቲላይዝ የምናደርገውን ያህል ላይሆንልን ይችላል። በዛ ምክንያት ነው የኦፖርቹኒቲ ኮስቱ የሚጨምረው ብዙ ፕሮዳክት እያመረትን በመጣን ቁጥር። ስለዚህ ኦፖርቹኒቲ ኮስትን ማትማቲካሊ እንዴት ነው ካልኩሌት የምናደርገው? ኢት ኢዝ ዘ አማውንት ኦፍ ዘ ኔክስት ቤስት ኦልተርኔቲቭ ቾይስ which is sacrificed divided by the amount of the good gained ማለት። ለምሳሌ በምሳሌ ነው ሪፈሪንግ ቱ ቴብል 2.1 እዛ ጋር ያየነው ቴብል ላይ እና ግራፉን if the economy is initially operating at point B ለምሳሌ ፖይንት B ላይ ኢኮኖሚ ኦፕሬት እያደረገ ነው ብንል what is the opportunity cost of producing one more unit of a computer? ኢኮኖሚው ፖይንት B ላይ ኦፕሬት እያደረገ አንድ ተጨማሪ የኮምፒውተር ዩኒት ለማምረት ምን ያህል ሜትሪክ ቶን ኦፍ ፉድ ሳክሪፋይ ማድረግ አለብን የሚለው ነው የጠየቀን። what is the opportunity cost of producing one more unit of a computer? ስለዚህ አሁን ከቢ ወደ ሲ ስንሄድ በግራፉን ነው ምን ተብለናል መጀመሪያ? the economy is operating at point B እዚህ ላይ ነው ኢኮኖሚ እንግዲህ ኦፕሬት እያደረገ ያለው። ስለዚህ እዚህ ፖይንት B ላይ ኢኮኖሚ ኦፕሬት እያደረገ what is the opportunity cost of producing one more unit of computer? አንድ ተጨማሪ የኮምፒውተር ዩኒት ለማምረት ምን ያህል ሜትሪክ ቶን ኦፍ ፉድ ሳክሪፋይ ማድረግ አለብን ማለት ነው በሌላ አነጋገር። ስለዚህ ይሄ እዚህ ጋር 500 አለ 420 ፖይንት ቢ ላይ 420 ሜትሪክ ቶን ኦፍ ፉድ ነው የምናመርተው ከማን ጋር? ከ500 ኮምፒውተር ጋር። ስለዚህ አሁን ዋን ሞር ዩኒት ኦፍ ኤ ኮምፒውተር ካለ የኮምፒውተሩ ቁጥር ይጨምራል ማለት ነው። ስለዚህ ከቢ ወደ ማን ነው የምንመጣው? ከቢ ወደ ሲ። ከቢ ወደ ሲ ስንመጣ የኮምፒውተር ቁጥር ከ500 ወደ ስንት ይመጣል? ወደ 1000። የፉድ ደግሞ በሜትሪክ ቶን ከ420 ወደ ስንት ይመጣል? ወደ 320። ስለዚህ ኦፖርቹኒቲ ኮስት ማለት ደግሞ ምን ብለናል? the amount of a good that is being ሳክሪፋይ የምናደርገው አማውንት ኦፍ ጉድ እዚህ ጋር አሁን ሳክሪፋይ እያደረግን ያለ ነው ወይም ደግሞ ወደ ጎን የምንተወው ማን ነው? ፉድን ነው። ስለዚህ እንደ ኢኒሻል ፖይንት የምናየው አሁን መጀመሪያ የተሰጣችሁን ጊቭን ነው የምትወስዱት። ኢኮኖሚው ኦፕሬት የሚያደርግበትን ፖይንት ቢ ማለት ነው። ከፖይንት ቢ ወደ ፖይንት ሲ ስንሄድ ፋይናል ፖይንት ሲ ነው። ስለዚህ ስንት ነው? ፉድ 320 ነው። 320 ሜትሪክ ቶን ሲቀነስ ስንት? 420 ሜትሪክ ቶን ኦፍ ፉድ ሲካፈል ደግሞ የምናገኘው በተቃራኒው ፖይንት ሲ ላይ ተመልከቱ 1000 አለ 1000 ኮምፒውተር ሲቀነስ ስንት? 500 ኮምፒውተር ማለት ነው። ስለዚህ መጨረሻ ላይ ምን ይሆናል? 320 ሲቀነስ 420 ሲካፈል 1000 ሲቀነስ 500 ማለት ነው። ሶስት መቶ 20 ሲቀነስ 420 ሲካፈል 1000 ሲቀነስ 500 ዘን 320 ሲቀነስ 420 ማይነስ 100 ነው። ሲካፈል 1000 ሲቀነስ 500 ደግሞ 500 ነው። ስለዚህ ማይነስ 100 ሲካፈል ለ500 ሁልጊዜ ኦፖርቹኒቲ ኮስትን ካልኩሌት ስናደርግ አብሶሉት ቫልዩ ነው የምንጠቀመው። ለምንድን ነው አብሶሉት ቫልዩ የምንጠቀመው? ያንድ ጉድ ወይም ደግሞ ያንድ ፕሮዳክት ቫልዩ ሲጨምር ሁልጊዜ የዛኛው ወይም ደግሞ ሳክሪፋይ የምናደርገው ፕሮዳክት ቫልዩ ኦብቪየስሊ እየቀነሰ ነው የሚመጣው። ስለዚህ እዚህ ጋር ደግሞ የምንወስደው ኦፖርቹኒቲ ኮስት ላይ the amount of the next best alternative sacrifier ነው የሚለው አይደል? ስለዚህ ፋይናል ፖይንት ሲቀነስ ኢኒሻል ፖይንት ነው የምናደርገው። ሶ ፋይናል ፖይንቱ ላይ ያለው ቫልዩ ኢኒሻል ፖይንቱ ላይ ካለው ያነሰ ነው የሚሆነው ማለት ነው ኦብቪየስሊ። ስለዚህ ሁልጊዜም ስንቀናነሳቸው የሚመጣልን ቫልዩ ኔጌቲቭ ስለሆነ አብሶሉት ቫልዩ እንወስዳለን ማለት ነው። ስለዚህ መጨረሻ ላይ ስንት መጣልን? ስናካፍለው 0.2። አሁን ይሄንን ኢንተርፕሪቴሽኑ ምንድነው የሚሆነው? 0.2 ሜትሪክ ቶን ኦፍ ፉድ ኢዝ ሳክሪፋይድ ቱ ፕሮዲውስ ዋን ሞር ዩኒት ኦፍ ኮምፒውተር። አንድ ተጨማሪ የኮምፒውተር ዩኒት እያመረትን በመጣን ቁጥር በጎን ወይም ደግሞ በምትኩ 0.2 ሜትሪክ ቶን ኦፍ ፉድ ምን እያደረግን ነው? ሳክሪፋይ እያደረግን ነው ማለት ነው። ስለዚህ the economy gives up 0.2 metric tons of food for a single computer
ፎር ኤ ሲንግል ኮምፒውተር። ስለዚህ በሆነ ምክንያት አንድ ተጨማሪ ኮምፒውተር ማምረት ብንፈልግ ከምናመርተው የምግብ መጠን ላይ 0.2 ሜትሪክ ቶን መቀነስ አለብን፣ ወይም እየቀነስን ነው ማለት ነው። እየቀነስን ነው። ስለዚህ ሁልጊዜም ፕሮዳክሽን ፖሲቢሊቲ ከርቭ ላይ የምንወስደው አብሶሉት ቫልዩ ነው። ምክንያቱም እኛ ኢንተርፕሬት ማድረግ የምንፈልገው ማግኒቲዩዱን ስለሆነ ማለት ነው። አንድ ተጨማሪ ኮምፒውተር ለማምረት ምን ያህል ፉድ ሳክሪፋይ እያደረግን ነው የሚለውን ነገር ነው ለምሳሌ እዚህ ኤግዛምፕል ላይ ያየን። ስለዚህ ኔጌቲቭ ቫልዩ ነው። ሌላኛው what is the relationship between economic growth and the production possibility curve? ኢኮኖሚክ ግሮዝ እና ፒፒኤፍ ምንድን ነው የሚያገናኛቸው የሚለውን ደግሞ እኔ ሶ economic growth, it is an increase in total output level that can occur when one of the two conditions is satisfied. economic growth ማለት just ኢኮኖሚ አደገ የምንለው አንድ ሀገር ውስጥ የሚመረተው የአውትፑት ወይም ደግሞ የፕሮዳክሽን መጠን ሲጨምር ነው። ስለዚህ ይሄ የፕሮዳክት ወይም ደግሞ የአውትፑት መጠን የሚጨምረው በምንድን ነው? በእነዚህ በሁለቱ ምክንያቶች ነው። የመጀመሪያው either there is an increase in the quantity and quality of economic resources ወይም ደግሞ ይህን እነዚህን ፕሮዳክቶች ለማምረት በምንጠቀማቸው ግብአቶች ወይም ኢኮኖሚክ ሪሶርሶች in terms of quantity ሊሆን ይችላል ወይም ደግሞ in terms of quality ሊሆን ይችላል የሆነ ለውጥ የሆነ እድገት ሲኖር፣ ሁለተኛ ደግሞ when there is an advancement in technology ወይም ደግሞ እነዚህን ፕሮዳክቶች ለማምረት የምንጠቀምበት ቴክኖሎጂ አድቫንስድ ሲሆን there would be an increased level in the production of outputs ማለት ነው። ስለዚህ በአውትፑት ፕሮዳክሽን ደግሞ ኢንክሪዝ ካለ ጭማሪ ካለ there is an economic growth እንላለን ማለት ነው። ኢኮኖሚያዊ እድገት አለ እንዳለ። ስለዚህ always economic growth is represented by the outward shift of the PPF። ሁልጊዜም ኢኮኖሚክ ግሮዝ ካለ ወይም ደግሞ የምናመርተው አውትፑት ቫልዩ እየጨመረ ከመጣ በምንድነው ዲኖት የምናደርገው? ይህንን ፒፒኤፍ ለምሳሌ በምሳሌ ነው አሁን ኦል ፒፒኤፍ እዚህ ጋር የመጀመሪያው ፒፒኤፍ ይሄ ነው፣ ወይም ደግሞ ፕሮዳክሽን ፖሲቢሊቲ ፍሮንቲር ያልኳችሁ የፉድ እና የኮምፒውተር። ይሄኛው ፒፒኤፍ ደግሞ ተመልከቱ። አሁን በዚህ ታይም ፍሬም ውስጥ ፒፒኤፉ ከዚህ ወደዚህ ሲመጣ ምንድነው የፉድም የኮምፒውተርን ፕሮዳክሽን ጨምሯል ማለት ነው። ተመሳሳይ እዚህ ፖይንት ላይ ብትወስዱት ለምሳሌ ይሄ እዚህ ጋር ነበረ፣ ይሄኛው ደግሞ እዚህ ጋር፣ ይሄ እዚህ ጋር ነበረ፣ ይሄኛው ደግሞ እዚህ ጋር ማለት ነው። ስለዚህ ኢንተርምስ ኦፍ ፉድም ኢንተርምስ ኦፍ ኮምፒውተርም ፕሮዳክሽን ስለጨመረ ምን እንላለን? there is an economic growth እንላለን ማለት ነው። ስለዚህ ኢኮኖሚክ ግሮዝን ሁሌም ዲኖት የምናደርገው ፒፒኤፍን ወደ outward shift ነው። ስለዚህ the outward shift of the production possibility curve always shows the growth in the economy ውስጥ ያለውን እድገት የሚያሳየን ነው። ስለዚህ an economy can grow because of an increase in productivity in one sector of the economy። ስለዚህ ኢኮኖሚ አሁን እዛኛው ላይ ቅድም ያልነው ለምሳሌ እዚህኛው ላይ መታችሁ ብታዩ የፉድም የኮምፒውተርም ፕሮዳክሽን የጨመረው አይደል? ይሄ ሲሜትሪክ ግሮዝ እንለዋለን። በነገራችን ላይ ሲሜትሪክ ግሮዝ የሁለቱም አውትፑት ነው የጨመረው። እዚህኛው ጋር ስትመጡ ግን ከሁለቱ አንዱ ሲጨምርም ኢኮኖሚው ሊያድግ ይችላል። ለምሳሌ for example improved technology applied to either food or computers would be illustrated by a shift of the PPF along the y-axis or the x-axis። ለምሳሌ አድቫንስመንት ኢን ቴክኖሎጂ ያልነው ሁለቱም ለምሳሌ ፕሮዳክሽን ኦፍ ፉድ ላይ በጣም ትልቅ አድቫንስመንት ቢኖር ወይም በጣም ትልቅ የቴክኖሎጂ ለውጥ ቢኖር የፉድ ፕሮዳክሽን ይጨምራል አይደል? ሌላ ተጨማሪ ሪሶርስ ከኮምፒውተር ሳይወስድ ነው የሚጨምረው በአድቫንስመንት ኦፍ ቴክኖሎጂ ምክንያት። ስለዚህ ፒፒኤፉ ምን ይሆናል? እዚህ ጋር ዋይ አክሲስ ላይ ብቻ ወደ ውጭ ይለጠጣል ማለት ነው። አውትዋርድ ሺፍት ያደርጋል። ይሄ በምን ምክንያት የመጣ የኢኮኖሚ እድገት ነው? በፉድ ፕሮዳክሽን መጨመር ምክንያት። እዚህ ጋር ደግሞ እንመልከተው እስቲ
ኮምፒውተር ደግሞ ሲጨምር ይሄው ይሄ ደግሞ አውትዋርድ ሺፍት ነው። ልክ እንደዛው አሲሜትሪክ ግሮዝ እንለዋለን ማለት ነው። ስለዚህ አሁን እዚህ ጋር የምናመርተው የፉድ መጠን ዘሴም ነው። the amount of production of food is the same but ምንድነው የሚለየው? የኮምፒውተር ፕሮዳክሽን ጨምሯል፣ ፉድ ፕሮዳክሽን አልጨመረም። እዚህ ጋር ኮምፒውተር ፕሮዳክሽን አልጨመረም፣ ፉድ ፕሮዳክሽን ደግሞ ጨምሯል። ስለዚህ there is an increase in one from the two products ማለት ነው። ከሁለቱ ፕሮዳክቶች አንዱ ሲጨምር የአንዱ ፕሮዳክሽን በመጨመር ምክንያት ኢኮኖሚው ሲያድግ ወይም ደግሞ ኢኮኖሚክ ግሮዝ ሲኖር አሳይሜትሪክ ግሮዝ እንለዋለን ማለት ነው። ያኛው ሲሜትሪክ ይሄኛው ደግሞ አሳይሜትሪክ ግሮዝ እንለዋለን። ሌላኛው በዚህ ቪዲዮ ላይ የምንመለከተው ሴንትራል ፕሮብሌምስ ኦፍ ኢኮኖሚ የሚባሉት ወይም ደግሞ ቤዚክ ስፔሻሊ ቤዚክ ኢኮኖሚክ ፕሮብሌምስ በመባል ይታወቃሉ። ስለዚህ ኤቭሪ ሞደርን ሶሳይቲ ሹድ አንሰር ዘ ፎሎዊንግ ቤዚክ ኢኮኖሚክ ፕሮብሌምስ ቢፎር ጌቲንግ ቱ ፕሮዳክሽን። እንግዲህ ማንኛውም ሶሳይቲ እነዚህን 3 ጥያቄዎች መመለስ አለበት ፕሮዳክሽን ከመጀመሩ በፊት። ምንድን ናቸው እነዚህ 3 ጥያቄዎች? የመጀመሪያው what goods and services are to be produced? ምንድነው ልናመርት ያሰብነው የሚለው ነገር ማወቅ አለብን። የምናመርታቸውን ጉድስ ኤንድ ሰርቪስ አገልግሎትና ምርቶች መጀመሪያ አይዴንቲፋይ ማድረግ አለብን፣ ማወቅ አለብን። ሁለተኛ how to produce goods and services። ሁለተኛው ደግሞ እንዴት ነው የምናመርተው፣ የምናመርትበት ዌይ በደንብ ግልጽ መሆን አለበት። ሶስተኛ for whom to produce these goods and services። እነዚህ የምናመርታቸውን ጉድስ ኤንድ ሰርቪስ ደግሞ ሁልጊዜም እንግዲህ ጉድስ ኤንድ ሰርቪስ የምናመርተው ለማርኬቱ ለማቅረብ ነው አይደለ? ለመሸጥ ነው። ስለዚህ ታርጌት የምናደርገውን የኢኮኖሚ ማህበረሰብ የትኛው ሌቭል ላይ ያለው ነው? ለምሳሌ በጣም ለሀብታሞች ነው የምናመርተው ወይም ደግሞ ሚድል ኢኮኖሚክ ሌቭል ላላቸው ነው? በጣም ደግሞ ዝቅተኛ የኑሮ ደረጃ ላላቸው ነው? ማንን ነው ታርጌት የምናደርገው የሚለውን ነገር ማወቅ አለብን። ከመጀመሪያው እንጀምር እስቲ። የመጀመሪያ what goods and services are to be produced? This is also known as the problem of allocation of resources። ይሄንን በሌላ አነጋገር ሪሶርሶችን ወይም ደግሞ ፋክተርስ ኦፍ ፕሮዳክሽን ጥሬ እቃዎችን ዲስትሪቢዩት የማድረግ ችግር ብለን መጥራት እንችላለን። it is called the problem of allocation of resources. It implies that every economy must decide on the type and quantity of goods to be produced። አሁን ምንድነው የምናመርተው ስንል እዚህ ጋር በሁለት ቪው ነው የምናየው። አንደኛ ታይፑ ወይም ደግሞ የምናመርተው ፕሮዳክት ራሱ ምንድነው፣ ምን አይነት ፕሮዳክት ነው የምናመርተው ምንድነው የሚለው ነገር ማወቅ አለብን። ለምሳሌ ፉድ ነው፣ ኮምፒውተር ነው የምናመርተው ወይስ መኪና ነው የምናመርተው፣ ምንድነው የምናመርተው የሚለው ነገር መታወቅ አለበት። ከዛ እሱ ከታወቀ በኋላ ታይፑ ከታወቀ በኋላ ወደ ኳንቲቲው እንመጣለን። በምን ያህል መጠን ነው የምናመርተው የሚለው ነገር እዚህ ጥያቄ ውስጥ የሚካተት ነው ማለት ነው። ለምሳሌ ካፒታል ጉድስ ሊሆን ይችላል፣ ሲቪል ኤንድ ሚሊተሪ ጉድስ እና ደግሞ ሌክዠሪ ጉድ ሊሆን ይችላል። ስለዚህ ሶሳይቲው መጀመሪያ መምረጥ አለበት ማለት ነው። የሚያመርተውን የትኛው እንደሆነ መምረጥ አለበት። ከመረጠ በኋላ ታይፑ ከተመረጠ በኋላ ወደ ኳንቲቲ ወደ መጠኑ እንሄዳለን ማለት ነው። ሁለተኛው how to produce these goods and services። ምን እንደምናመርት ምን እንደመረጥን ካወቅን በኋላ ደግሞ የምናመርትበትን መንገድ ደግሞ መወሰን አለብን። it is also called the problem of choice or the problem of choice of technique። ወይም ደግሞ እንግዲህ አንድን ፕሮዳክት ለማምረት መቼም ብዙ መንገዶች አሉ አይደል? ለምሳሌ በማሽነሪ ሊሆን ይችላል፣ በእጅ ሊመረት ይችላል፣ በሌላ መንገድ ሊሆን ይችላል፣ በሮቦት የሚመረት አይነት ሊሆን ይችላል። የትኛውን መንገድ ነው የምንጠቀመው ካለን ኢኮኖሚ ደረጃ እኛ ካለን አቬይላብል ቴክኖሎጂ ጋር የተጣጣመ የትኛው ዌይ ነው ቤስት የሚለውን ነገር መወሰን አለብን። ስለዚህ once the economy has reached the decision regarding the types and quantity of goods and services to be produced
and then we have to determine their what technique of production ማለት ነው። ለምሳሌ እዚህ ጋር እንደምታዩት በጣም ኋላ ቀር የሆነ ቱል በመጠቀም ነው ወይ በማኑዋል or using modern machinery and some labor ለምሳሌ የተወሰነ የጉልበት ኃይል እና በጣም የተደራጀ ዘመናዊ ቴክኖሎጂ ተጠቅመን ነው የምናመርተው ወይስ በጣም ባህላዊ በሆነ መንገድ ነው የምናመርተው የሚለውን ነገር ዲሳይድ እናደርጋለን ነው። አሁን ይሄን ዲሳይድ የምናደርገው በምንድን ነው? ምን ተጠቅመን ነው? አንደኛ ያለንን አቬሌብል ቴክኖሎጂ ለምናመርተው ጉድስ ኤንድ ሰርቪስ ምን ያህል suitable የሆነ ቴክኖሎጂ አለን፣ ምን ያህል ፊት የሚያደርግ የሰው ኃይል አለን ምናምን የሚለውን አይተን ነው የምንወስነው። So majorly the various technique of production can be classified into two major types. The first one is labor intensive እና capital intensive። እነዚህን ቴክኒኮች በሁለት ነው የምንከፍላቸው፣ labor intensive እና capital intensive። labor intensive የምንለው ከስሙ እንደምትረዱት it involves the use of more labor relative to capital per unit of output። በአንድ ዩኒት ኦፍ አውትፑት የሚጠቀመው አብዛኛውን ጊዜ ይሄ ሌበር ኢንቴንሲቭ ቴክኒክ ብዙ ጊዜ የሰው ኃይልን ነው ወይም ደግሞ ብዙ ጊዜ የሰው ጉልበትን ነው እንደ ኢንፑት የሚጠቀሙ ከካፒታል ወይም ደግሞ ከሌላ ከማሽነሪ ከቴክኖሎጂ አንጻር ማለት ነው። ወደ ካፒታል ኢንቴንሲቭ ቴክኒክ ስንመጣ ደግሞ it involves the use of some capital of more capital relative to labor per unit of output ማለት ነው። ይሄኛው ደግሞ ከጉልበት አንጻር ወይም ደግሞ ከማኑዋል ከሆነው ነገር አንጻር አብዛኛውን ነገር በካፒታል ወይም ደግሞ በማሽነሪ የምናመርተው አይነት ፕሮዳክት ሲሆን የተጠቀምነው ቴክኒክ ካፒታል ኢንቴንሲቭ ቴክኒክ ይባላል ማለት ነው። ስለዚህ the choice between these techniques depends on the available supplies of diverse production factors and their relative prices። ስለዚህ አሁን እነዚህ ቾይሶች ዲፔንድ የሚሆኑት ባለን አቬሌብል ፋክተርስ ኦፍ ፕሮዳክሽን ነው፣ በምንጠቀማቸው ኢንፑቶች፣ ባለን ካፒታል፣ ባለን ቴክኖሎጂ መጠን ነው እንጂ ኦብቪየስሊ ምንም እኮ ይሄ ጥያቄ የለውም። ብዙ ጊዜ የምንመርጠው ካፒታል ኢንቴንሲቭ ቴክኒክ ነው ልትሉ ትችላላችሁ። ግን ካፒታል ኢንቴንሲቭ ቴክኒክ ለመምረጥ አቬሌብል ሪሶርስ ያስፈልገናል ማለት ነው። ጀስት ቴክኖሎጂያችን ይሄንን ፕሮቫይድ ለማድረግ በቂ መሆን አለበት፣ ካልሆነ መምረጥ አንችልም። ስለዚህ obviously making a good choice is very important to use these limited resources for the sake of production of maximum number of goods and service። ስለዚህ እነዚህ ያሉንን የተገደቡ ስኬርስ ሪሶርሶች ተጠቅመን ማክሲመም የሆነውን number of goods and services ለማምረት ምርጫችን በጣም ማተር ያደርጋል ማለት ነው። how to produce የሚለው ነገር። ሶስተኛው for whom are goods and services to be produced፣ ለማን ነው የምናመርተው የሚለውን ነገር ደግሞ በሶስተኝነት የምንመልሰው ጥያቄ ነው። so this is also called the problem of distribution of goods and services. so it relates to how material product is to be distributed among different members of a society። ያመረትነው ፕሮዳክት ተመርቶ ካለቀ በኋላ ለሶሳይቲው ለየትኛው የሶሳይቲ ክፍል ነው የምናሰራጨው፣ እንዴት ነው የምናሰራጨው የሚለውን ነገር የሚመልስልን ጥያቄ ነው። so the economy should decide for instance whether to produce for the benefit of a few rich people of the or for the majority of the poor people። ስለዚህ ኢኮኖሚው ለአብዛኛው የዝቅተኛ የኑሮ ደረጃ ላለው ህዝብ ተደራሽ የሚሆን ነገር ነው ማመርተው ወይም ደግሞ በጣም ጥቂት ለሆኑት እና በጣም ሀብታም ለመሆኑት የህብረተሰብ ክፍሎች ነው አድሬስ ማድረግ መፈልገው የሚለውን ነገር መወሰን አለበት ማለት ነው። ስለዚህ ብዙ ጊዜ ፕሮዳክሽኑ ሌክዠሪ ጉድ ነው ማመርተው ወይስ ኔሴሲቲ ጉድ ነው? ኔሴሲቲ ጉድ ማመርት ከሆነ አብዛኛው ዲማንድ የሚኖረው በምንድን ነው? በማጆሪቲው ህዝብ ነው፣ ዝቅተኛ የገቢ ደረጃ ባለ። በጣም ሌክዠሪ የሆነ ነገሮችን ደግሞ የምታመርቱ ከሆነ የእናንተን ፕሮዳክት መግዛት የሚፈልገው ሀብታም የሆነው ሰው ነው አይደለ? ስለዚህ የትኛው ነው የሚያዋጣኝ የሚለውን ነገር ስትወስኑ ይህንንም ማስባችሁ ይሆናል ማለት ነው። ስለዚህ
an economy that wants to produce for the benefit of maximum number of people would first try to focus on the production of necessity goods። ስለዚህ አሁን አብዛኛው ህዝብ ላይ የአብዛኛውን ህዝብ ፍላጎት ለማሟላት አላማ ያለው ኢኮኖሚ መጀመሪያ ኮንሰንትሬት ማድረግ ያለበት ምን ላይ ነው? እነዚህ ኔሴሲቲ ጉድስ ኤንድ ሰርቪስ የምንላቸው አስፈላጊ ለሰው ልጅ ለመኖር አስፈላጊ ነው ምግብ፣ መጠለያ፣ ልብስ አይነት እንደዚህ አይነት ፕሮዳክሽኖች ላይ ነው ማለት ነው። እንደዚህ አይነት ፕሮዳክሽኖች ላይ ነው። በተቃራኒው ደግሞ an economy which wants to focus or to produce for the benefit of the minority or rich people, to few rich people, it has to produce luxury products። እነዚህ ደግሞ በጣም ውድና ቅንጦት የሆኑ ሌክዠሪ ፕሮዳክቶችን የምናመርት ከሆነ ኦብቪየስሊ የምናገኘው የትኛውን ነው? የምናዳርሰው አድሬስ የምናደርገው በጣም አድቫንስድ የሆነ ላይፍ የሚኖረው ወይም ደግሞ ማይኖሪቲ ሆኖ በጣም የሆነ አድቫንስድ የሆነ ላይፍ የሚኖረውን ወይም ደግሞ ሀብታም የሆነውን ከፍተኛ የሆነ የኢኮኖሚ ሌቭል ያለውን የማህበረሰብ ክፍል ነው አድሬስ የምናደርገው። ስለዚህ እነዚህ ናቸው ሶስቱ ዋና ዋና የኢኮኖሚ ፕሮብሌሞች የምንላቸው። ስለዚህ አንድ ሀገር ወይም አንድ ኔሽን እነዚህ ሶስት ጥያቄዎች ምን ማድረግ አለበት? መመለስ አለበት። ምንድነው ማመርተው? እንዴት ነው ማመርተው? ለማን ነው ማመርተው? የሚሉት ነገሮች በጣም ጠቃሚ ኮንሰፕቶች ናቸው። በነገራችን ላይ ስለ እነዚህ የሚያጠናው ማይክሮ ኢኮኖሚክስ ነው። ማይክሮ ኢኮኖሚክስ ነው ብዙ ጊዜ እነዚህን ጥያቄዎች ሶልቭ ለማድረግ የሚሞክረው። ስለዚህ ለዛሬ የነበረን ቆይታ እዚህ ጋር ያበቃል። በቀጣይ ቪዲዮ አዲስ ፓርት ይዤላችሁ መመጣ ይሆናል። ቪዲዮን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ። ባይ ባይ።